እኔን ለማታውቁኝ ኩኩ የዚች ቆንጂዬ ልጅ አባት ነኝ። እንግዲህ ሌላው ቭሎግ እንደሚሰራው እንዲህ ምናምን ተኝቼ እንደዚህ አይቻችሁ ምናምን አላ ተኝቼ ነው የተነሳሁት ወደሚለው ቭሎግ ወደዛ አንገባም። አልዋሻችሁም። ከእንቅልፌ ከተነሳው 3 ሰዓት ወይ 2 ሰዓት ከምናምን ሆኖኛል። ቲክቶክ ላይ ልጁን የሚያሳድገው እሱ ሰው እኔ እና ቲክቶክ ላይ የምታውቁኝ በዩቲዩብ ከች ብዬላችኋለሁኝ። ሰዎች የማይሰሯቸውን ስራዎች ወይም የሚንቋቸውን ስራዎች እያነሳው እሰራለሁ ማለት ነው። ዛሬ ደግሞ ልሰራ ያሰብኩት በጣም የሚጠላ ስራ ብሎ የሚያስቀምጠው የውሃ ስራ ነው። ምክንያቱም ብዙ ጊዜ ያው የሰው ልጅ አለ አይደል ዌስቴጁ ምናምን የሚሄድበት የውሃ ስራ እሱ ሲስተሙ ነው እና ደግሞ አድካሚም ነው። እሳት እያቃጠላችሁ ምናምን ነው የምትሰሩት። ትንሽ የሚከብድ ስራ ነው። ቁርቋሮ አለው። ቤት ውስጥ አንዳንድ ቀለም ስቀባ ወይ የሆነ ነገር ሳረግ የማደርገው ጫማ ይህንን መስለናል ማለት ነው። በቃ ሁሌ የሚደብረኝ ነገር ቤቴን ጥዬ ስወጣ ልጄን መሰናበት ነው። እሺ ቤተሰብ እየሮጥን መጣን። ባስ በባስ ከች ብለናል ማለት ነው። እንደምታዩት ከውድ የተረፈ አትክልት እየተሸጠ ነው ያለው። የተመረጠ ነው አትክልቱ ማለት ነው። አቮካዶ ክስተን ይደም በነገራችን ላይ አያት አራብሳ ማለት ነው ከዛሬ 13 ዓመት አካባቢ በፊት ከሩቅ ነበርና ከፒያሳ ልክ እንደ ቸርችልን አልፈ እስከ እንደ ኢቲቪ እንደሚደርሰው ጋር ልክ እንደዛ ያስኬዳል ቦታው ማለት ነው። እና እንደዚህ እርሻ ቦታ ምናምን እያለፈን ነው የምንሄደው። አቋርጬባችሁ ነው እንጂ መሀል ላይ ማለት ነው የሆኑ መንገዶች አልፈን ነው የምንሄደው። መሀል ላይ መንገድ ስራ ደግሞ የጀመሩ ድርጅቶች አሉ። ብቻ ባጃጅ ምናምን የሉም አለው፣ ግን የሆነ የሚጀምርበት ቦታ እሱ ጋር ባጃጁ ጋር ለመድረስ ራሱ መኪና አልፋችሁ ምናምን ነው የምትሄዱት። እና በቃ ስለዚህ ግዴታ በእግራችን እናቋርጠዋለን ማለት ነው። የወረንበት ቦታ ነበረ ሳይት 3 ይባላል። ከሳይት 3 ያ ምንድን ነበር ሰፈር ጃርሱ። ልክ በጫካ ውስጥ ስትሄዱ ማለት ነው ምን እንደሚሰማችሁ ታውቃላችሁ? አንድ ዘፈን አለ። ቼበለው አረ ቼበለው አረ የጦርነት ዘፈን ነው። ቼበለው አረ ቼበለው የሚል ታስታውስታላችሁ? የምን ጦርነት ጊዜ መሰላችሁ? ኢትዮ ኤርትራ ጦርነት ጊዜ እና ቼበለው አረ ቼበለው ቼበለው አረ ቼበለው የሚል ዘፈን እነ ኮሜዲያን ጥለውን ምናምን ብቻ የሆነ የባድመ ነው መሰለኝ ጩጬውኝ ምናምን አስታውሳለሁ። እድሜ እንዳትጠይቁኝ ጩጬ ነኝ ገና አንድ ፍሬ ልጅ ነኝ። ይሄን ካወቅማ ነፋ አመት ነው እኮ ነው የምትሉኝ። ወንድ ልጅ ሁሉንም ስራ ቢሞክር ጥሩ ነው ባይ ነኝ። ለምን መሰላችሁ? አሁን እኔ ባርሱላ ደስ ይለኛል፣ ችግር የለብኝም። ይሄ ቀልድ ምናምን አይደለም፣ የምሬ ነው። ወንድ ልጅ ሁሉንም ነገር ማየት አለበት። አብሶ ቤተሰብ ያለው ልጅ ወንድ ልጅ የያዘው ስራ ልክ ሲያልቅ ስራ አለቀ ስራ የለኝም ሲል ያናደኛል። በቃ ያገኘውን ነገር ቢሞክር አሪፍ ነው። እሺ አሁን እንግዲህ ደረጃ እዩት። ደረጃ ስንተኛ ላይ ናችሁ አትሉን? 3ኛ ደርሰናል ማለት ነው። ቤቱ ጋር ነው ለምትሉ እንግዲህ እንደምታዩት ልብስ በመቀየር ነው የጀመርኩትኝ።
የለበስኩት ልብስም ለክፉ አይሰጥም። ብዙም ንጹህ የሚባል ልብስ አይደለም። ጫማዬም ቀለም የነካካው ስለሆነ እንዲሁ ልሰራበት ነው የመጣሁት። ነገር ግን እዛው ልብስ ተሰጥቶኝ ቀየር ያለው ማለት ነው። ልብሶቹ በነገራችን ላይ እያራገፍኩ ለበስኳቸው እንጂ በጣም አዋራና ቆሻሻ የሆኑ ልብሶች ናቸው። ግን ያው አርጌዋለሁ። መጀመሪያ የስራ ቦታዬን ማጽዳት ነበረብኝ። ምክንያቱም ይሄ መሬት ተቆርቆሮ እላዩ ላይ ፒቪሲ የሚዘረጋበት ቦታ ስለሆነ መጸዳት ነበረበት። ከዛ ልክ እሱ እንደጨረስኩኝ ወዲያው ወደ ቁርቋሮ ነው የገባሁትኝ። ቁርቋሮ በጣም አስቸጋሪ የሚባል ስራ ነው። ለምን መሰላችሁ? ቆርቆሮ መሬቱ ሴራሚክ ስለሚነጠፍበት የምሰራው ፒቪሲ ዝቅ ብሎ መታየት ነው ያለበት። ምክንያቱም ከፍ የሚል ከሆነ ሴራሚኩን ከፍ ያደርግብናል። ስለዚህ እኔ መሬቱን መቆርቆር ጀምሬያለሁ ማለት ነው። ቁርቋሮ ከዚህ በፊት ትንሽ ሞክሬ አውቃለሁኝ፣ ግን ኤሌክትሪክ በምሰራበት ሰዓት እንዲያግዘኝ ብዬ ቆርቆር ነበር ማለት ነው። ለዛውም ሰው ላለመቅጠር በሚል ነበረ የምቆርቆረው። አሁን ግን ልክ እንደ ስራዬ አድርጌው ዛሬ ይዤዋለሁ ማለት ነው። ገና ሳንሰራ ምን ይሻላል እንገዛለን። ከሰባተኛው ታች ነው። እሺ ምን ልንገዛ ስንት ቸነች ቀረች። እግዚአብሔር በስማ ገና ነው ዛሬ ስራ ላይ ሆኖ የሚደውል ሳይናድ ስራ ላይ ሆኖ የሚደውል የስራ ስልክ ካልሆነ በስተቀር ነው። በነገራችን ላይ እንደዚህ የምናደርገው ኤልቦውን ለማስገባት ነው። እቺን ግን ለለባላ ክላላ እንዴት እቺን ያራ ይገር ማስተካከል ነው የተሰጠው። ስለዚህ ከዚህ ምን እንደምናወጣ ተቀጥላ እንዴ ሳታለ እንዴ የሰሱሪ ተሰጥቷል። ጋባል በውስጥ የሚቀባበት የለውም አጭራሽ። የሰልጅ ሰብ አሁን ዋናው ነገር ማስትሽ ነው። ማስትሽ ከሌለ ያፈሳል። ስለዚህ አሁን እንለካለን ማለት ነው። 30 አዩት 30 40 ሴንተር 35 ከዚህም ደግሞ በቃ 35 ተቀራራቢ ነው፣ ግን ትንሽ ማስተካከል ይቻላል። ኦይ ገብታለች። ጥሩ ነገር ከሰራ ማለት ነው።
ምን ተብለህ ነው ቀየረል ቻለል ከፍያለሁ እግዚአብሔር Physical